አለው በድጋሚ ፈጣሪ ያበርታችሁ። እኛም እናመሰግናለን። የተገናኘንበት አጋጣሚ አሳዛኝ ነው። በተለይ ነፂንም ያጣንበት መንገድ ያልታሰበና ድንገተኛ ነው። ከዚህ አንጻር የነበረው ሀዘን አጠቃላይ ሁኔታ ሁሉም ሰው የተከታተለው ነው። በዋነኛነት በዚህ ቆይታችን ለናነሳ የፈለግነው ከቤተሰቡ ጋር ከሀዘኑ በኋላ የተፈጠሩ ጫናዎች፣ ሌሎች ጉዳዮችን በተመለከተ ሀዘኑም ጋር ተያይዞ ይነሱ የነበሩ የተለያዩ ጉዳዮችን በተመለከተ እንዲያው ንጹህም በዋነኛነት ምንም አይነት ስሜትሽን የገለጽሽበት አጋጣሚ ስላልነበር እሱን እድል ለማመቻቸት ነው። እንግዲህ እንደ ነፃነት አይነት በሁሉም ልብ ውስጥ ኖረው ማለፍ የቻሉ ጥቂት ሰዎች ይመስሉኛል። ይሄ ሀዘኑ በትክክል የገለጸው ይመስለኛል። በስራዎቹ በነበረው ማህበራዊ ትስስር የሁሉም ሀዘን ሆኖ ነው ያለፈው። ያው ሁላችንም ወደዛው የምንሄድ ቢሆንም እንደ ነፃነት ግን በሁሉም ልብ ውስጥ ኖሮ ማለፍን የሚታደሉት ጥቂቶች ናቸው። በዚህ መጽናናት የሚያስፈልግ ይመስለኛል እና በዋነኛነት ይህንን ስንቅ አድርጋችሁ መጠንከር ያስፈልጋል ለማለት ነው። እንዲያው በዋነኛነት አሁን ማንሳት የምፈልገው ዋነኛ ጥያቄዎች በቀጥታ ከሀዘኑ ጋር የተያያዘውን ጉዳይ ከማንሳታችን በፊት እንዲያው ንጹህ ስላንቺና ስለ ነፃነት በጥቂቱ ከትውውቃችሁ ጀምሮ ምን አይነት ባልስ ነው፣ ምን አይነት አባትስ ነው ለልጆቹ የሚለውን ጥቂት ብናነሳ። እንደሚታወቀው እኔ የሚዲያ ሰው አይደለሁም። በጣም ተቃራኒ የሆንን ሰዎች ነን። ባለቤቴ ነፂ እንደዚህ ነበር እንደዚህ ነው ብሎ ማውራት በጣም ይከብዳል። ተናግሮታል እንዴት እንደምንተዋወቅ እንዴት አይዞሽ ይገባኛል ስሜትሽ። የኔ ህይወቴ ነበር፣ ጓደኛዬ ነበር። ቃላት አይገልጸውም። ቃላት የለኝም እሱን የምገልጽበት። ይቅርታ። አይዞን እዚህ ስሜት ውስጥ እንድትገቢ አይደለም በዋነኛነት ይገባኛል። ቀላል ነገር አይደለም። ግን እንዲያው ሐሳብሽ ድምጽሽም ባለመሰማቱ እንደ ሚስትም እንደ ቤተሰብም